መስቀል አደባባይ በአሁን ሰዓት ትልቅ ልማት እየተሰራ ያለበት አካባቢ ነው። ይሄ ማለት እዛ ጋር በርካታ የህብረተሰብ ክፍሎች በግንባታ ስራ ላይ ተሰማርተው ሌት ተቀን ትልቅ ስራ እየሰሩ ያሉበት አካባቢ ነው። ይሄ ልማቱንም ለማደናቀፍ ጭምር ሆን ተብሎ እየተሰራ ያለ ስራ ነው ብዬ ነው የምወስደው። እዚህ በፊት የምናያቸው አሉ። ሰማያዊ ፓርቲው ራሱ መንግስት ፈቅዶለት መብቱ ሰጥቶት ሰንደቅ ዓላማችን ሲቃጠል አይተናል። አሁንም መሰረተ ልማት እየተካሄደበት ባለበት ቦታ ሰላማዊ ሰልፍ እናደርጋለን ማለት ይሄ ዴፊኒትሊ ያየሁትኝ እኔ የተገነዘብኩትኝ በእኔ ገነዛቤ ልማቱን ማደናቀፍ ነው። በአንዳንድ ማህበራዊ ድረገጾች ላይ ስናይ የሰማያዊ ፓርቲና መሰል ፓርቲዎች አንዳንድ ህገወጥ አቋም ያላቸው ሰማያዊ መሰል ፓርቲዎች ያደረጉት አግባብ ተገቢ አይደለም። ምክንያቱም ሀገራችን ሰላም ላይ ነች ያለችው፣ ልማት ላይ ነው ያለችው። ያው መንግስት ባስቀመጠው የዲሞክራሲ አግባብ መሰረት ሰላማዊ ሰልፍም የትኛውም ነገር ማድረግ ይቻላል። ከዚህ በፊትም እኮ በተደጋጋሚ ሰላማዊ ሰልፍ አድርጓል ሰማያዊ ፓርቲ። እንደዚህ አይነት መሰል ተግባራቶች ላይ ግን ሲደረግ ግን መንግስትን በማሳወቅ የህዝቡን ሰላምና ጸጥታ የህዝቡን የልማት ሁኔታ ሊያውቅ በማይችል ሁኔታ መንግስት ባስቀመጠው ደረጃ አሁን ባለው ደረጃ መጪው ደግሞ ምርጫ ነው። ሰላማዊ ምርጫ እንዲሆን መንግስት እያስቀመጠ ነው። መንግስት ያስቀመጠው ነገር ወደ ጎን በመተው ህዝቡን ለአመጽ ለሁከት መዳረግ አሁን ያገኘን ያለነው ሰላማዊ ነገር ማደፍረስ ማለት እኔ እንደ ወጣትነት አልደግፈውም። ህግ ወጥ አይደለም። በመብታቸው ነው መጠቀም ያለባቸው። መብታቸውን ግን አሁን ምንድነው ስንል ያለን ህፃናቶች ምንም የማያውቁ ከትምህርት ቤት እየሰበቁ ብዙ ነገር ያደረጉ ህፃናቶች ነው ቅዳሜ ዕለት ይዘው ሌላ ነውጥ ውስጥ እንዲገቡ ያደረጉ። እነዛ ህፃናቶች ምንም አያውቁ ማለት ሰላማዊና ፍትሃዊ እንዳይሆን ያደርገዋል። ማለት ሰው በህጋዊነት የፈለገው ማድረግ ይችላል። ግን ይሄንን ባልሆነ በተሳሳተ አቅጣጫ የሚሄዱ ግን ማለት ለልማቱም ሆነ ለህዝቡ ሰላም የሚነሳ ነው። ህግንና ህግን የማስከበር የማክበር ግዴታ አለበት እያንዳንዱ ዜጋ። በሰላም ወጥቶ በሰላም የሚገባው ህግና ስርዓት ሲከበር ነው። ስለዚህ ለእንደነዚህ አይነት ህገወጥ ድርጊቶች ህዝቡ ድምጹን መስጠት የለበትም፣ ድጋፍ ማድረግ የለበትም። ማንኛውም ህዝባችን የሚፈልገውን ለመምረጥ ሰላም ያስፈልጋል። ሰው ሰላም ወጥቶ ታልገባ ምርጫም ሆነ ልማትም ሆነ አይከጀልም። ይሄ ማንኛውም ኢትዮጵያዊ ህዝባችን እኔ ጥሪ ማስተላልፈው ዲሞክራሲ እስካለ ድረስ ምርጫውን ለመጠቀም ከተፈለገ ያለውን ካርዱን ተጠቅሞ ባለው በልማቱ ተሳትፎ እንዳደረገ ምርጫውንም ተባብሮ ሰላማዊ ምርጫ እንዲሆን መንግስትን መደገፍ አለበት የሚለው